ለምን ራሷ ከበርቴ አትሆንም? ማብላት፣ ማጠጣት፣ ማልበስ፣ ማኖር፣ ማሳከም የወንዶቹ ግዴታ ነው። አውቃችሁ ግቡበት ወንዶች። እስላማዊን ህይወት እስላማዊ ርዕዮተ ዓለም ህይወት ይሄ ነው። ገባ? እሷ ካወጣችውስ من باب الإحسان من حقها ችግር የለም። ግን እንደ ግዴታ እሷ ላይ አይጣለም። ተጋግዘን ነው መኖር ያለብን። ኑሮ ተወዷል። በእንዲህ አይነት ሀዲያ ነው እሷ እንደውም ኦኬ ሀዲያ እንደ ሀዲያ እንደሰጠች ነው። ስጦታ ነው። አላህ ይስጣት። ጥሩ ልጅ ስለሆነች ሰጠች። ዳቦ ገዛችልህ፣ ዘይት ገዛችልህ። ዘይት ሀዲያ መቀበል ይቻላል። ገርሞኝ ነው እኮ ማለት የሚበላ ምናምን የለም። እሷ ግን ገንዘብ አላት። አልሰጥም ካለች መብቷ ነው እያልክ እኮ ነው። ግዴታው አንተ ላይ ነው። አንተን የማብላት በስራ ተፈርዶብኝ አልተላኩም ማለት መብቷ ነው። ሉክ አኽላቅና ህግ የሚለያዩ ነገሮች ናቸው። من باب الإحسان إحسان መዋልኮ አንተ ግዴታ ያልሆነብንን ሰዎች እኮ እናበላለን። ግዴታችን አይደለም። በቃ ግዴታ 2.5% ዘካ ነው። ዘካህን ለሚስትህ መስጠት አትችልም በነገራችን ላይ ገባ? ዘካህን እንኳን ለሚስትህ መስጠት አትችልም። ምክንያቱም እሷን መቀለብ ግዴታ ስለሆነ ግዴታ የሆነ ለልጆችህ መስጠት አትችልም። አባትና እናትም ዘካ መስጠት አትችልም አይደል? ሀከዛ ለሚስትህም ዘካ መስጠት አትችልም። ከቤት ስታወጣት ከአባቷ ቤት ላበላ፣ ላጠጣ፣ ላኖር፣ ላለብስ፣ ላሳክም ብለህ ነው ተወስዶ እነዚህን ሁሉ ነገሮች አቅም በፈቀደ መጠን ልታሟላ ሸሪዓው ግዴታ ጥሎብሃል ማለት ነው። ምን ዛሬ ዋጅቡ ለሴት ልጅ ለምን